ሃይ ጋይስ ሰላማችሁ። አስፍሽ ነኝ ከኢትዮ ኢኮኖሚክስ ስኩል። ዛሬ ደግሞ ታይፕስ ኦፍ ፋይናንሻል ኢንተርሚዲየርስ ይዤ ቀርብ ያለው ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። እንቀጥል። ኦኬ 2.2 ታይፕስ ኦፍ ፋይናንሻል ኢንተርሚዲየርስ the principal financial intermediaries and their intermediation function fall into three categories. ፋይናንሻል ኢንተርሚዲየርስ በሶስት ቦታ ካቴጎሪ አድርገን ምናየውና አንደኛው ዲፖዚተር ኢንስቲትዩሽን ይባላል ኦር ባንክስ። ሁለተኛ ኮንትራክቹዋሊ ሴቪንግ ኢንስቲትዩሽን እንላለን። ሶስተኛ ኢንቨስትመንት ኢንተርሚዲየርስ ይባላልና ዲፖዚተር ኢንስቲትዩሽን ስር የሚመደቡት ኮመርሻል ባንክስ፣ ሴቪንግ ኤንድ ሎን አሶሲዬሽን፣ ሙቹዋሊ ሴቪንግ ባንክስ ኤንድ ክሬዲት ዩኒየን ናቸው። ኮንትራክቹዋሊ ሴቪንግ ኢንስቲትዩሽን ስር የሚመደቡት ደግሞ ኢንሹራንስ ካምፓኒ፣ ፔንሽን ፈንድ ኤንድ ገቨርንመንት ሪትሪትመንት ፈንድስ ናቸው። ኢንቨስትመንት ኢንተርሚዲየርስ ስር የሚመደቡት ደግሞ ፋይናንስ ካምፓኒ፣ ሚቹዋል ፈንድ፣ ማኒ ማርኬት ሚቹዋል ፈንድስ ናቸው። እና እነዚህ ዲቴይል ምንድን ናቸው የሚለውን ካየን ደግሞ ዲፖዚተር ኢንስቲትዩሽን ራሱ ዲፋይን ሲደረግ ፋይናንሻል ኢንተርሚዲየርስ that accept deposit from the public and use them to provide loan ከህዝቡ ተቀማጭ ገንዘብ ወር ዲፖዚት የሚያደርጉትን ገንዘብ ይቀበላሉ። ይህን ገንዘብ ለብድር የሚጠቀሙ ናቸው። ሰዎች ወደዛ ወስደው ዲፖዚት ያደርጋሉ አይደለ? ያ ዲፖዚት የሚያደርጉትን ደግሞ እነሱ እንደገና ለቦረሩ ለንድ የሚያደርጉ ተቋም ናቸው። ዲፖዚተር ኢንስቲትዩሽን የሚባለው ሜን ሮሉ ምንድን ነው ከተባለ ሞባላይዝ ሴቪንግ ማለት ቻነል ዘም ቱ ቦሮወርስ። አንተ ታጠራቅማለህ፣ ያጠራቀምከውን ገንዘብ መበደር ለሚያስፈልጋቸው ሰዎች ይሰጣሉ ማለት ነው። እነዚህ ዲፖዚተር ኢንስቲትዩሽን የሚባሉት። ኦኬ ኮንትራክቹዋሊ ሴቪንግ ኢንስቲትዩሽንስ ምንድን ነው ሲባል ውል መድን ተቋማት ይባላሉ። ፋይናንሻል ኢንተርሚዲየርስ that acquire fund at regular intervals and invest them into long-term assets በየጊዜው ገንዘብ የሚሰበሰቡና ገንዘቡን ለረጅም ጊዜ የሚዘልቅ ንብረት የሚለገሱ ፋይናንሻል ኢንተርሚዲየርስ ናቸው። ምን ኮንትራክቹዋሊ ሴቪንግ ኢንስቲትዩሽን ፋይናንሻል ኢንተርሚዲየርስ that acquire fund at regular intervals and invest them in long-term assets ምን አየን? ኢንሹራንስ ያየን ነበር አይደል? በየጊዜው ነው አይደል እንትን የሚባለው። ኤግዛምፕል ካየን እሺ ራሱን እኒና ለምሳሌ እንደ ኤግዛምፕል እንጠቀማው ኢንሹራንስ ካምፓኒ ኮሌክት ፕሪሚየም የኢንሹራንስ ኩባንያዎች ክፍያ ይሰበሰባሉ አይደል በየጊዜው። ፕሮቫይድ ፕሮቴክሽን አጋንስት ሪስክ ያው ሪስኩን ላይፍ ሊሆን ይችላል፣ ሄልዝ ፕሮፐርቲ የሆነ ጉዳት ሲደርስ የህይወት ሊሆን ይችላል፣ የጤና ንብረት አደጋ ላይ መልሶ ይሰጣል ማለት ነው። ምን ኢንሹራንስ ኢንተርቫል በየጊዜው ይሰበስብና ያ ደግሞ ሎንግ ተርም አሴቶች ላይ ያውላል እሱ። ከዛ በኋላ ላንተ ደግሞ መቼ ነው የሚደርስልህ? የሆነ ጉዳት ሲመጣብህ የህይወት ሊሆን ይችላል፣ የጤና የንብረት የአደጋ ምናምን ላይ መልሶ ይሰጣል ማለት ነው። ኦኬ ፔንሽን ፋንድ ካይን ደግሞ የጡረታ ገንዘብ ኮሌክት ሪትሪትመንት ሴቪንግ ፍሮም ወርከርስ ኤንድ ኤምፕሎየርስ አይደል? ከሰራተኞች እና ከአሰሪዎች ጡረታ ገንዘብ ይሰበሰባል አይደል? እና ማለት አሁን በዚህ ጊዜ ነበረው ካንተ ደሞዝ 7% ከምትሰራው ተቋማት ደግሞ 11% 18% ያጠራቀማሉ። ያ ደግሞ ኢንቨስት ኢን ሎንግ ተርም ሴኩሪቲ ለረጅም ጊዜ በገንዘብ ነኪ ንብረቶች ላይ ደግሞ ምን ያደርጋሉ? ኢንቨስት ያደርጋሉና ፕሮቫይድ ኢንካም ቱ ወርከርስ ዌን ዴይ ሪታየር ሰራተኞች ጡረታ ከወጡ በኋላ ደግሞ ገቢ ይሰጣሉ ማለት ነው። የጡረታ ገንዘብ እንደዛ ነው የሚመጣው ማለት ነው። ሌላ ደግሞ ገቨርንመንት ሪትሪትመንት ፈንድስ ካየን government retirement funds are saving and invest program established by the state to provide income to workers after retirement የመንግስት የጡረታ ገንዘብ ሰራተኞች ጡረታ ከወጡ በኋላ ገቢ እንዲያገኙ ለማድረግ መንግስት ያቋቋመው የገንዘብና የኢንቨስትመንት ፕሮግራም ነው government retirement fund የሚባለው። main purpose to ensure financial security for citizens in old age, reduce poverty among the elderly and support social stability በእድሜያቸው ያሉ ዜጎች የገንዘብ ዋስትና እንዲኖራቸው በአረጋውያን መካከል ያለው ድህነት ለመቀነስና ማህበራዊ መረጋጋት እንዲሰፍን ለማድረግ ነው ማለት ነው።
ሶርስ ኦፍ ፋንድ ከየት ነው ሰርሱ ከተባለ ኤምፕሎይ ኮንትሪቢዩሽን ኦር ዲደክሽን ፍሮም ሳላሪ የሰራተኞች መዋጮ ኦር ከደሞዝ ቅናሽ የተገኘ ነው ማለት ነው። ኤምፕሎየር ኮንትሪቢዩሽን ማለት ኦፈን ገቨርንመንት ኦር ፐብሊክ ሴክተር ብዙ ጊዜ በመንግስት ወይም በህዝብ መስሪያ ቤት የሚቀርብ የአሰሪ መዋጮ ነው ኤምፕሎየር ኮንትሪቢዩሽን የሚባለው። ገቨርንመንት ሰብሳይድ ደግሞ ኢን ሰም ኬዝ የመንግስት ድጎማ በአንዳንድ አጋጣሚዎች ይሰጣልና በዚህ ነው ሶርስ ኦፍ ፈንድ የመንግስት ጡረታ ፈንዱ ከዚህ ነው የሚገኘው ማለት ነው። ኦኬ ኤግዛምፕል እንስቲ ገቨርንመንት ሪታየርመንት ፈንድስ ኤግዛምፕል የአሜሪካ ሶሻል ሴኩሪቲ ፈንድ ይባላል። ኢትዮጵያ ደግሞ ፓብሊክ ሰርቫንት ፔንሽን ፈንድ ይባላል። ኬንያ ደግሞ ናሽናል ስፔሻሊ ሴኩሪቲ ፈንድ ይባላል NSSF። ኦኬ ወደ ሌላ ከማለፋችን በፊት what difference between pension fund and government retirement fund? ፔንሽን ፈንድ የሚባለው a pool of money collected from employees or both to provide retirement income for workers። ይሄ ፔንሽን ፈንድ የሚባለው ከአሰሪዎች ከሰራተኞች ወይም ከሁለቱም ገንዘብ የሚሰበሰብ ነው። ምኑ ፔንሽን ፈንድ ኤምፕሎየርስ ከአሰሪዎች ወይም ኤምፕሎይስ ወይም ከሰራተኞች ኦር ከቦዝ ፕሮቫይድ ሪትሪትመንት ኢንካም ፎር ወርከርስ ከሁለቱም ይሰበሰባል። who manages it ማን ነው ማናጅ የሚያደርገው ሲባል can be private or set up by company for their employees or public organized by government institution። ኃላፊው ማን ነው ከተባለ ለሰራተኞቻቸው በኩባንያዎች የተቋቋመ ወይም በመንግስት ተቋም የተደራጀ አካል ሊሆን ይችላል። ፔንሽን ፈንድ ላይ ማናጀሩ ማለት ነው። ሶርስ ኦፍ ማኒ ከየት ነው የሚመጣው ከተባለ ደግሞ ኮንትሪቢዩሽን ፍሮም ኤምፕሎየርስ ኤንድ ኢንቨስትመንት ሪተርን የገንዘብ ምንጭ ከሰራተኞች ከድርጅቶች እና በኢንቨስትመንት ላይ ከሚደርሰው ትርፍ የተገኘ ሊሆን ይችላል። ኤግዛምፕል ካየን ካምፓኒ ላይ ኮካኮላ ካምፓኒ has a pension fund for its workers አይደለ? in ኢትዮጵያ ፕራይቬት ባንክ ኦር ኢንተርፕራይዝ may run pension ያ እነዚህ ካየን ፕራይቬት ባንኮችን ካየን ኮካኮላ ቢራ ፋብሪካዎች ካየን ያው ግል ካምፓኒ ናቸው፣ ግን ለሰራተኞቹ ፔንሽን አላቸው ማለት ነውና እነዚህ ፔንሽን ፈንድ ተብሎ ይጠራል። ገቨርንመንት ሪታየርመንት ፈንድ የሚባሉት ደግሞ ሪታየርመንት ሴቪንግ ኤንድ ቤኔፊት ስፔሻሊ ማናጅድ ኤንድ ጋራንቲድ ባይ ዘ ገቨርንመንት ፎር ፐብሊክ ሴክተር ኤምፕሎይስ ኦር ሳምታይም ፕራይቬት ሴክተር ኤምፕሎይስ ባይ ዘ ላው በመንግስት ውስጥ ለሚሰሩ ሰራተኞች አልፎ አልፎ ደግሞ በህግ በታዘዘው መሰረት ለግሉ ዘርፍ ሰራተኞች በተለይ በመንግስት ቁጥጥር ዋስትና የሚሰጡ ጡረታ፣ ቁጠባና ጥቅማ ጥቅሞች ናቸው። ገቨርንመንት ሪታየርመንት ፈንድ የሚባለው ሪታየርመንት ሴቪንግ ኤንድ ቤኔፊት ስፔሻሊ ማናጅድ ኤንድ ጋራንቲድ ባይ ዘ ገቨርንመንት ነው ማለት ነው። በመንግስት ውስጥ ለሚሰሩ ሰራተኞች አልፎ አልፎ ደግሞ በህግ በታዘዘ መሰረት በተለይ በመንግስት ቁጥጥርና ዋስትና የሚሰጡ የጡረታ ቁጠባና ጥቅማ ጥቅሞች ናቸው። ማናጀት ማን ነው ማናጅ የሚያደርገው ሲባል ገቨርንመንት ኤጀንሲ ኤንድ አውቶሪቲ። ኃላፊው ማን ነው ከተባለ የመንግስት ድርጅት ወይም ስልጣን ነው ይህንን ማናጅ የሚያደርገው። የቅድሙ ደግሞ የመጀመሪያው ካየን ማናጅ የሚያደርገው መንግስት የመረጣቸው አካላት ወይም ውስጥ የተሾመ ፕራይቬት ራሱ ፐርሰን ውስጥ የተሾመው ካምፓኒ የሚያመናቸውን ሰው ሊመርጥ ይችላል። እዚህ ደግሞ ገቨርንመንት ኤጀንሲ ኦር አውቶሪቲ ነው ማናጅ የሚያደርገው። ሶርስ ኦፍ ማኒ ከየት ነው ከተባለ ማንዳተሪ ኮንትሪቢዩሽን ባይ ወርከርስ ኤንድ ገቨርንመንት ሳምታይም ታክስ ፓየርስ በሰራተኞች እና በመንግስት አልፎ አልፎ ደግሞ በግብር ከፋዮች የሚደገፍ የሚያስፈልግ ሊሆን ይችላል። ኦኬ ኢትዮጵያ ፐብሊክ ሰርቫንት ሶሻል ሴኩሪቲ ኤጀንሲ ማናጅስ ሪታየርመንት ፈንድስ ፎር ሲቪል ሰርቫንት ኤግዛምፕል አንዱ ይሄ ነው ማለት ነው። ሶሻል ሴኩሪቲ ትረስት ፈንድ የአሜሪካውን ደግሞ ሶሻል ሴኩሪቲ ትረስት ፈንድ ይባላል። ኦኬ ኬይ ዲፈረንስ ካየን ኬይ ዲፈረንስ ምንድነው ከተባለ ከፔንሽን ፈንድ እና ገቨርንመንት ሪታየርመንት ፈንድ ማናጀሩ የፔንሽን ፈንዱ ፕራይቬት ካምፓኒ ያስቀመጠው ሊሆን ይችላል። የገቨርንመንት ሪታየርመንት ፈንዱ ደግሞ ማናጀሩ ገቨርንመንት አውቶሪቲ ነው የሚያስቀምጠው። ከቨሬጁ ደግሞ ካየን ፔንሽን ፈንዱ ካን ቢ ሊሚትድ ቱ ካምፓኒ ኤምፕሎይዝ ኦር ሴክተር
ያው ፔንሽን ፈንድ ላይ ለምት ሊሆን ይችላል በካምፓኒ ኤምፕሎይ ብቻ። የገቨርንመንት ሪትሪትመንት ካየን ደግሞ ከቨር ሲቪል ሰርቫንት ኦር ሳምታይም ዋይደር ፖፑሌሽን። ፈንዱን ካየን የፔንሽን ፈንዱ ኤምፕሎይ ፕላስ ኤምፕሎየር ኮንትሪቢዩሽን ፕላስ ኢንቨስትመንት። ገቨርንመንት ሪትሪትመንት ፈንድ ካየን ደግሞ ፈንዱ ከየት ነው? ኤምፕሎይ ኮንትሪቢዩሽን ፕላስ ገቨርንመንት ኮንትሪቢዩሽን ኦር ታክስ። ጋራንቱስ የፔንሽን ፈንዱ ዲፔንድ ኦን ፈንድ ፐርፎርማንስ ኤንድ ስፖንሰር ስታቢሊቲ። የገቨርንመንት ሪትሪትመንት ካየን ደግሞ ጋራንቱ backed by government more secure but may give lower return። ይህንን ይመስላል ማለት ነው ልዩነታቸው። ኦኬ ሶስተኛ ደግሞ ኢንቨስትመንት ኢንተርሚዲየርስ። ኢንቨስትመንት ኢንተርሚዲየርስ ፋይናንሻል ኢንስቲትዩሽን that help channel fund from saver to borrower by pooling money and investing it in financial asset። ገንዘብን አሰባስበው በገንዘብ ንብረት ላይ በመዋዋል ከቆጣቢዎች ወደ ተበዳሪዎች ዝውውርን የሚያቀላጥፍ ፋይናንሻል ተቋማት ነው። ምን ኢንቨስትመንት ኢንተርሚዲየርስ that help channel fund from saver to borrower by pooling money and investing it in financial asset። main type of investment intermediaries አንደኛ ፋይናንስ ካምፓኒ አለን፣ ሙቹዋል ፈንድ አለን፣ ማኔ ማርኬት ሚቹዋል ፈንድ አለን አይደለ? ኦኬ ሶ ምንድነው ፋይናንስ ካምፓኒ? ዴፊኒሽን ነን ባንክ financial institution that provide loan to individual and business but do not accept deposit like bank። የፋይናንስ ኩባንያዎች ለግለሰቦች እና ለንግድ ድርጅቶች ብድር የሚሰጡ ነገር ግን እንደ ባንኮች ያሉ ጥሬ ገንዘብ የማይቀበሉ ባንክ ያልሆኑ የፋይናንስ ተቋማት ናቸው። ምኑ? ፋይናንስ ካምፓኒ። ፋይናንስ ካምፓኒ ነን ባንክ financial institution that provide loan to individuals and business but do not accept deposit like bank። የፋይናንስ ኩባንያዎች ለግለሰቦች ለንግድ ድርጅቶች እና ለመሳሰሉት ምን ይሰጣሉ? ብድር የሚሰጡ ነገር ግን እንደ ባንኮች ያሉ ጥሬ ገንዘብ የማይቀበሉ ባንክ ያልሆኑ የፋይናንስ ተቋማት ናቸው። ሰዎች አምጥቶ ዲፖዚት አያደርጉ፣ እዛ ዲፖዚቱን አይቀበሉም፣ ግን ምን ያደርጋሉ? ያበድራሉ ማለት ነው። ታይፕ ኦፍ ፋይናንስ ካምፓኒ ኮንሱመር ፋይናንስ ካምፓኒ እና ቢዝነስ ፋይናንስ ካምፓኒ ይባላል። ኦኬ ታይፕስ ኦፍ ፋይናንስ ካምፓኒ ኮንሱመር ፋይናንስ ካምፓኒ እና ቢዝነስ ፋይናንስ ካምፓኒ ይባላል። ለምሳሌ ጊቭ ሎን ቱ ኢንዲቪጁዋል ፎር ባይንግ ካር። ይሄ ኮንሱመር ፋይናንስ ካምፓኒ ይባላል። አንድ ሰው ለምሳሌ መኪና ለመግዛት ፈልጎ መጥቶ የሚያበድሩት ጊቭ ሎን ቱ ኢንዲቪጁዋል፣ ለኢንዲቪጁዋል ብድሩን የሚያቀርቡ ከፋይናንስ ካምፓኒ ውስጥ ኮንሱመር ፋይናንስ ካምፓኒ ይባላል። ፕሮቫይድ ሎን ቱ ስሞል ኤንድ ሚዲየም ኤንተርፕራይዝ። ይሄ ደግሞ አንድ ሰው የሆነ ቢዝነስ ለመጀመር አስቦ መጥቶ ሲበደር ለዚህ ደግሞ ይህንን ሰው የሚያስተናግዱ የፋይናንስ ካምፓኒዎች ቢዝነስ ፋይናንስ ካምፓኒ ይባላል። ሶርሱ ከየት ነው? ለፋይናንስ ካምፓኒዎች የፈንድ ሶርሱ ከየት ነው ከተባለ ሶርስ ኦፍ ፈንድ ኢሹ ኮመርሻል ፔፐር ሾርት ተርም ደቢት ሊያዘጋጁ ይችላሉ። ቦሮ ፍሮም ባንክ ከባንኮች ሊበደሩ ይችላሉ። ኢሹ ቦንድስ ኦር ኖትስ ቦንድ ኦር ኖት ሊያቀርቡ ይችላሉ ማለት ነው። ሙቹዋል ፈንድ ካየን ደግሞ ሙቹዋል ፈንድ is an investment vehicle that pools money from many investors and invest in diversified portfolio of stock, bond and other security። ከበርካታ ኢንቨስተሮች ገንዘቦቹን ሰብስቦ በተለያዩ አክሲዮኖች፣ የቦንድ እቃዎች ወይም ሌሎች የገንዘብ መሳሪያዎች የሚመደብ የኢንቨስትመንት መሳሪያ ነው ማለት ነው። ምን ሚውቹዋል ፈንዱ። ሶ ታይፕስ ኦፍ ሚውቹዋል ፈንድ የሚባሉት ኢኩዊቲ ፈንድ፣ ቦንድ ፈንድ፣ ማኒ ማርኬት ፈንድ፣ ባላንስድ ኦር ሃይብሪድ ፈንድ ኤንድ ኢንዴክስ ፈንድ የሚባሉ ናቸው። አድቫንቴጁስ ምንድን ነው ሲባል ዳይቨርሲፊኬሽን ኦር ሪስክ ስፕሪድ ያደርጋል። ፕሮፌሽናል ማኔጅመንት አለው። ሊኩዊዲቲ ኦር ኢዚ ቱ ባይ ኦር ሴል። ኮሌክት ማኒ ፍሮም ሜኒ ኢንቨስተርስ፣ ኢንቨስት ኢን ስቶክ፣ ቦንድ ኤንድ አዘር ሴኩሪቲ። ማኒ ማርኬት ሚውቹዋል ፈንድ ካየን ደግሞ ዴፊኒሽን ማኒ ማርኬት ሚውቹዋል ፈንድ is the type of mutual fund that invests in short-term, safe and highly liquid security close to cash። ሳብስክራይብ፣ ላይክ፣ ሼር ማድረጋችሁን ቼክ አድርጉ። ይቀጥላል።